ነብዩ አለይሂ ሰላቱ ወሰላም አንዴ ሱብሂ ሰግደው ተነሱና ዛሬ በህልም ያየው አሉ። የሚያምር ጀነት ውስጥ የሚያምር ቤተ መንግስት አየው። ይሄ ለኔ ነው እንዴ ብዬ መላእክቶችን ጠየቅኳቸው። ላ ያንተማ በጣም ግዙፍ ትልቅ ነው። ታዲያ ይሄ ማን ነው? የዑመር ነው ተባልኳል ነብዩ አለይሂ ሰላቱ ወሰላም። ሰይድና ዑመር ፍጻሜውን ልንገራችሁ። ከመሞቱ በፊት መዲና ላይ ያለ በርካታ ሰራዊትን ወደ ጦር ይልክ ነበር። እሱ ጂሃድ የመውጣት እድል ሰሃቦቹ እንዳትወጣ አሉት። አንተ ወጣ ሸሂድ ከሆንክ አገር ማን ይመራል? አንተ ተመለስ አሉት። ታዲያ እኔ እጁን አነሳ ዱዓ አረገ። አላህ ሆይ ሸሂድነትን ወፍቀኝ ፊ መዲነቲ ረሱሊካ ሰለላሁ ዐለይሂ ወሰለም ከነብዩ አገር ላይ እዝቹ መዲና ላይ ሸሂድ አርገኛ። ታዲያ ሰይድና ዑመር ኢብኑል ኸጣብ በሂደት ይሄን ነገር ይጠባበቅ ነበር። ሁዘይፋን አገኘ። አንተ ሁዘይፋ አለው። ነብዩ አለይሂ ሰላቱ ወሰላም አንተ ዘንድ ሚስጥር ያስቀምጡ ነበር። ሲሩ ረሱልላህ ነበር ሁዘይፋ። እስኪ ስለሚመጣው ፈተና የነገሩ ሚስጥር ንገረኛ። አንተ ዑመር ወይ አንተና የሚመጣው ፈተና ምን አገናኛችሁ? አንተ እኮ ፈተናው ሳይከፈት ነው ወደ አኺራ የምታልፈው አለ። ከዛ ደነገጠ ዑመር ቁጭ አለ። ያ ሁዘይፋ ምን አልካለው? ያ አሚረል ሙእሚኒን በይነከ ወበይነል ፊትነቲ ባበን መስዱደን፣ በአንተና በሚከሰተው የፈተና ማዕበል መሃል እኮ የተዘጋ በር አለ። ሰይድና ዑመር አስተዋይ ነበር፣ ገባው። ያ ሁዘይፋ አለው ይሄ በር ይከፈታል ወይስ ይሰበራል? ቃለ ዩክሰር በሩ ይሰበራል። ሰይድና ዑመር ቁጭ ብሎ ኢና ሊላህ ወኢና ኢለይሂ ራጂዑን። ከዛ ሰሃቦቹ ግራ ገባቸው። ሁዘይፋ ምንድነው አለው። በሩ ዑመር ነው አላቸው። የዑመር አስተዳደር ወቅት የሰሃባው አንድነት የተጠበቀ ነበር። እሳቸው ካለፉ በኋላ ነው ምናቀው የሰሃቦቹ መሃል የመጣው ኺላፍ፣ ጦርነቶች፣ ፍጅቶች የተስተናገዱት ከዑመር ህልፈት በኋላ ነበር። ኢና ሊላህ ወኢና ኢለይሂ ራጂዑን አለ ዑመር። ታዲያ ይሄ በር እንዳለው አንዴ ተሰበረ። መስጂድ ላይ ቆሞ ያሰገደ አቡ ሉሉአት አልመጁስ የሚባል አንድ ግለሰብ ሶላት ላይ ያሉ በተመረዘ ቢላ መጥቶ ሆዳቸውን ወጋቸው። ሰይድና ዑመርም ለሞት አፋፍ ላይ ደረሱ። ቤታቸው ወሰዷቸው። ልጁን ጠራና እባክህን አንሳኝና ጉንጨል አፈር ላይ ያስተኛዋል ሲለው አባቴ ለምን አለው። አርገኝ ነው ምልህ አረኩት አለ። እምባው የወረደ ወይሉን ለዑመር ኢለም ይግፊር ለረቢ ጌታዬ ካርል ማረኝ